አንድ ወቅት ነበር በአእምሮዬ በጣም ጨልሞብኝ የነበረበት ጊዜ። ጠዋት ስነሳ ምንም አይነት መነሳሳት ወይም ሞቲቬሽን አልነበረኝም። እያንዳንዱ ቀን ተመሳሳይ ነበር። ዝም ብዬ በልማድ የምኖር ነው የሚመስለው። ቀኑን ሙሉ ስልኬ ላይ ስክሮል ሳደርግ ውላለሁ። ስለ ሁሉም ሰው ህይወት አውቃለሁ። የትኛው ታዋቂ ሰው ምን እንደለበሰ፣ የትኛው ሴሌብሪቲ ለእረፍት የት እንደሄደ ሁሉንም አውቃለሁ። ኔትፍሊክስ ላይ ያሉ ፊልሞች አንድም የሚቀረኝ አልነበረም። ግን በዛ ሳምንት እኔ ምን አስደሳች ነገር እንዳደረግኩ ብትጠይቁኝ አንድም ነገር ትዝ አይለኝም። ይሄ ስሜት እናንተም ተሰምቷችሁ ያውቃል ብዬ ተስፋ አደርጋለሁ። ህይወታችሁ አሰልቺ እንደሆነ፣ እንደቆማችሁ፣ ምንም አስደሳች ነገር እንደሌላችሁ ይሰማችኋል። አውቶፓይለት ላይ ሆናችሁ ዝም ብላችሁ የምትነዱ ነው የሚመስላችሁ። ይህንን ቪዲዮ ለመመልከት ክሊክ ስላደረግሽ ደስ ብሎኛል። ምክንያቱም አንቺን ላስታውስሽ የምፈልገው ነገር አለ። ህይወትሽ አሰልቺ አይደለም። አንቺ ግን የራስሽን ህይወት ከመኖር ይልቅ በቀን ስለተለያዩ ሰዎች ህይወት በማየት እያባከንሽ ነው። በዚህ ቪዲዮ ውስጥ ለምን ህይወታችን አሰልቺ እንደሆነ የሚሰማን ምክንያትና እንዴት ወደ ሜን ካራክተር ኤነርጂ የራሳችንን ህይወት ዋና ተዋናይ መመለስ እንደምንችል እናያለን። አዲስ ለሆናችሁ ደግሞ ሰላም፣ ሙኒት እባላለሁ። ራስን ስለማሳደግና ወደ ተሻለ ማንነት ስለመቀየር ጠቃሚ መረጃዎችን አጋራለሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ከችግሩን ጀምር። ህይወትሽ አሰልቺ የሆነው ምንም ነገር ስለማይፈጠር አይደለም። ህይወትሽ አሰልቺ የሆነው አንቺ በህይወትሽ ውስጥ ስለሌለሽ ነው። እኔም በፊት እንደዛው ነበርኩኝ። ቅዳሜና እሁድ ስልኬ ላይ ተተክዬ ስለ ራሴ እያዘንኩ እላለሁ። ጓደኛ ስለሌለኝ ነው፣ ገንዘብ ስለሌለኝ ነው ያልኩ ሰበብ እደረድር ነበር። ሁኔታዎች ሲቀየሩ ደስተኛ የምሆን ይመስለኝ ነበር። ግን እውነቱን ልንገራችሁ፣ ያሰብኩትን ነገር ሁሉ ካገኘው በኋላም አሁንም አሰልቺ የሚሆንብኝ ወቅቶች አሉ። ምክንያቱም ሶሻል ሚዲያ ስንከፍት ሁሉም ሰው የሆነ ነገር እያደረገ ይመስላል። አንዱ ተመረቀ፣ አንዷ ታጨች፣ አንዱ ትራቭል እያደረገ ነው። ይህንን ሁሉ ስናይ የኛ ህይወት ባዶ መስሎ ይታየናል። ትኩረታችን በሙሉ ወደ ሌላ ሰው ስለሄደ የራሳችንን ህይወት መደሰት እናቆማለን። ማንነትሽን ቀይሪ። ሺፍት ዮር አይደንቲቲ። መፍትሄው ምንድን ነው? መጀመሪያ ማንነትሽን መቀየር ነው። ራስሽን እንደ ህይወትሽ ዋና ተዋናይ ወይም ሜን ካራክተር አድርገሽ መቁጠር ጀምሪ። ትኩረትሽን ወደ ራስሽ ዓለም ስታደርጊ ህይወትሽ በአንድ ጀንበር ባይቀየርም አንቺ የምታይበት መንገድ ስለሚቀየር ደስታሽን ታገኘዋለሽ። ሌላኛው ስክሮል ማድረግ ቀንሺ። የሌላውን ሰው ህይወት እየተመለከትሽ ከራስሽ ህይወት ጋር መገናኘት አትችይም። ስልክሽን ከአልጋሽ አጠገብ አታስቀምጪ። ጠዋት እንደተነሳሽ ስልክሽን ካነሳሽ ቀኑን የምትጀምሪው በሌሎች ሰዎች ሀሳብ ነው። ስልክሽን ከክፍል ውጭ ቻርጅ አድርጊ። የጊዜ ገደብ አውጪ። ለኢንስታግራም ወይም ለቲክቶክ የተወሰነ ደቂቃ ብቻ ስጪ። ሁለተኛ፣ ህይወትሽን መዝግቢ። ዶኪመንት ዮር ላይፍ። ይህ ለሌላ ሰው ሳይሆን ለራስሽ ብቻ የሚደረግ ነው። ፎቶ አንሺ፣ የሰማሽውን ሙዚቃ መዝግቢ፣ ያየሽውን ቆንጆ ቦታ ያዢ፣ በማስታወሻ ያዢ። ይህንን ስታደርጊ ለራስሽ ህይወት ትኩረት እንድትሰጪ ትገደጃለሽ። ዛሬ ደስ ስላሰኙሽ 3 ነገሮች ምስጋና አቅርቢ። ሶስተኛ፣ ትናንሽ ነገሮችን አድንቂ። ሮማንቲሳይዝ ዮር ላይፍ። ጠዋት ፀሐይ ፊቷን ስታሳይ፣ ቡናሽን ስታፈይ፣ ደስ የሚል ሙዚቃ ስታዳምጪ፣ እነዛን ትናንሽ ትርፍ ሰዓቶች እንደ ትልቅ ቅንጦት እያየሽ ተደሰችባቸው። ምስጋና ወይም ግራቲቲዩድ ጭንቀት እንደሚቀንስ ጥናቶችም ያረጋገጡት ነገር ነው። አራተኛው፣ ነፃ ምርጫ እንዳለሽ አስታውሽ፣ ወይም ፍሪ ዊል የምንለው ነገር እንዳለሽ አስታውሽ። አንዳንዴ አልጋ ላይ ተኝተን ስልካችንን እያየን ራሳችንን እናሰቃያለን፣ ግን ምርጫ አለሽ። ተነስተሽ ወደ ውጭ ወጥተሽ ትንሽ መጓዝ ትችያለሽ። አምስተኛ፣ አዳዲስ ነገሮችን ሞክሪ። በወር አንዴ አዲስ ነገር ሞክሪ። አዲስ ምግብ ቤት ሂጂ። አዲስ የትርፍ ጊዜ ማሳለፊያ ወይም ሆቢ ጀምሪ። እኔ በቅርቡ ስዕል መሳል ጀምሬያለሁ። ህፃን እያለሁ ነበር ለመጨረሻ ጊዜ ስዕል የሳልኩት። ነገር ግን በጣም ደስ የሚል ስሜት አለው። ስለዚህ እናንተም ደስ የሚላችሁን ሆቢ መርጣችሁ በትርፍ ጊዜያችሁ ያንን ሆቢ ለማዳበርና ለማሻሻል ሞክሩ። በመጨረሻም እህቴ ብቻሽን እንዳልሆንሽ ወቂ። በህይወትሽ ውስጥ ትኩረት ለሚገባው ነገር ትኩረት ስጭ። የሌላውን ሰው ህይወት ተመልካች መሆንሽን አቁሚና የራስሽን ህይወት
መኖር ማስተካከል ጀምሪ። እስከ መጨረሻው ለተከታተላችሁኝ ከልብ አመሰግናለሁ። ይህን ቪዲዮ እስከ መጨረሻ ያያችሁ እውነተኛ ቤተሰቦቼ ከሆናችሁ ኮሜንት ላይ የልብ ቅርጽ ኢሞጂ አስቀምጡልኝ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።